are here in Gondar, in the historical city of Gondar, specifically called the Church of Trinity or Selassie. ያው ይሄ የምንመለከተው የደብረ ብርሃን ስላሴ የደብረ ብርሃን ቅድስት ስላሴ ቤተክርስቲያን የውስጠኛው ክፍል ነው። ሰላም እንዴት አላችሁ? ዛሬ ከጥንታዊ ከደብረ ብርሃን ስላሴ ቤተክርስቲያን ግቢ መግቢያ በር ፊት ለፊት እንገኛለን። ስለዚህ ወደዚህ ጥንታዊ ቤተክርስቲያን ውስጥ ገብተን ቤተክርስቲያኑ ምን እንደሚመስል እንዲሁም ደግሞ ቤተክርስቲያኑ ውስጥ ያሉ ጥንታዊ የሆኑ ቅዱሳት ስዕሎችን እንመለከታለን። Beautiful YouTube families, we are here in Gondar, in the historical city of Gondar, specifically called the Church of Trinity or Selassie. This is one of the oldest and the historical church in Gondar town, which was built during the time of King Iyasu the Great. King Iyasu the Great was grandson of King Fasilides, the one who founded Gondar as the third capital city of Ethiopia, next to Aksum and Lalibela. ውድ ቤተሰቦቻችን እንዴት አላችሁ? ዛሬ ጎንደር ከተማ ላይ እንገኛለን። ጎንደር ከተማ ላይ ካሉ ጥንታዊና ታሪካዊ ቤተክርስቲያኖች ውስጥ ደብረ ብርሃን ስላሴ ግቢ ውስጥ እንገኛለን። ይህ ቤተክርስቲያን ጥንታዊ ከሆኑት የጎንደር ቤተክርስቲያን ውስጥ ግንባር ቀደሙ ቤተክርስቲያን ነው፣ የደብረ ብርሃን ቅድስት ስላሴ ቤተክርስቲያን። ይሄ ቤተክርስቲያን የተተከለው ወይም የተሰራው በአዲያም ሰገድ ኢያሱ በጎንደር ዘመን በነገሱት በታላቁ ኢያሱ ወይም በአዲያም ሰገድ ኢያሱ ዘመን ነው። በነገራችን ላይ በጎንደር ዘመነ መንግስት በዋናነት ሶስት አይነት ስልጣኔዎች ታይተዋል። የመጀመሪያው የስነ ህንጻ ግንባታ ነው። የተለያዩ ቤተ መንግስቶች የተገነቡበት ዘመን ነበር። እንዲሁም ደግሞ ሁለተኛው ስነ ጽሁፍ ያደገበት ሃይማኖታዊና ታሪካዊ የሆኑ የብራና መጻሕፍቶች የሚጻፉበትና መንፈሳዊ የሆኑ ቅዱሳት ስዕሎች ደግሞ የሚሳሉበት ዘመን ነበር። ለዛ ማሳያ እንዲሆን መንፈሳዊ የሆኑ ቅዱሳት ስዕሎች ያሉበትን ጥንታዊ ቤተክርስቲያን ለመጎብኘት እዚህ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ግቢ ውስጥ እንገኛለን። ይህም ቤተክርስቲያን ያሰሩት አዲያም ሰገድ ኢያሱ ወይም ታላቁ ኢያሱ እያልን የምንጠራቸው ንጉሠ ነገስት በጎንደር ዘመን ከነገሱ ነገስታት መካከል ታዋቂው ንጉሠ ነገስት ናቸው። በነገራችን ላይ በዘመናቸው አክሱም ጽዮን የሚገኘውን ጽላተ ሙሴን ማምጣት እቅድ ነበራቸው። ነገር ግን እግዚአብሔር ጽላተ ሙሴን እንዲያመጡ ስላልፈቀደላቸው ደብረ ብርሃን የሚባል ቦታ ላይ በአዲስ አበባ በቅርብ ርቀት ላይ የሚገኝ ቦታ ላይ የስላሴን ጽላት አስቀርጸው ይህን ቤተክርስቲያን አሳንጸዋል ማለት ነው። በነገራችን ላይ ደብረ ብርሃን የሚለውን ስም ከደብረ ብርሃን ቦታ ሲወስዱ በዘመናቸው ግብር ከፍለው ደብረ ብርሃን ስላሴ አስብለው ይህን ቦታ መጠራት ጀምሯል ማለት ነው። ይሄ ቤተክርስቲያን ለየት ያለ ታሪክ አለው። በተለይም በ1880 እንደ ኢትዮጵያን አቆጣጠር ከሱዳን የመጡ ድርቡሽ የምንላቸው የሱዳን ወታደሮች ጎንደር ከተማ የሚገኙ ጥንታዊና ታሪካዊ የሆኑ አብያተ ክርስቲያናትን አቃጥለዋል፣ እንዲሁም ደግሞ ዘርፈዋል። ካልተቃጠሉት ቤተክርስቲያኖች መካከል አሁን ያለንበት ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ተጠቃሹ ነው። በተለይም የሃይማኖት አባቶች ሲያስረዱ ይሄ ቤተክርስቲያን ያልተቃጠለበት ምክንያት እዚህ ግቢ ውስጥ ዋቸው ጥንታዊ የሆኑ እድሜ ጠገብ ዛፎች አሉ። ስለዚህ በዛን ዘመን እያንዳንዱ እድሜ ጠገብ ዛፍ ላይ የንብ መንጋዎች እንደነበሩና የሱዳን ወታደሮች ይህን ቤተክርስቲያን ለማውደም ወይም ለማቃጠል በቀረቡበት ጊዜ በንብ መንጋ ተባረው እንደሄዱ እንዲሁም ደግሞ ሳንቃው ሚካኤል እንዳባረራቸው ብዙ የታሪክና ሃይማኖታዊ መጻሕፍቶች ያስረዳሉ። ይህን ቤተክርስቲያን ለየት የሚያደርገው ውስጥ ላይ በዛን ዘመን በበቁ አባት አባ ኃይለ መስቀል በሚባሉ አባት የተሳሉ ቅዱሳት ስዕሎች ግድግዳውና ጣራው ላይ ይገኛሉ። ቤተክርስቲያኑ እንደምታዩት 4 ማዕዘን ቅርጽ አለው። በነገራችን ላይ በኢትዮጵያ ተዋሕዶ ቤተክርስቲያን
እምነት ውስጥ ሶስት አይነት የቤተ ክርስቲያን ቅርጾች አሉ። አንደኛው የክብ ቤተ ክርስቲያኖች ናቸው። ክብ የኢየሱስ ክርስቶስን ፍጹምነት ወይም በዓለም በሁሉም ዳርቻ ኢየሱስ ክርስቶስ ሁሉም ቦታ ላይ እንዳለ ትርጓሜ ያለው። ሁለተኛው ደግሞ እንደዚህ አይነት አራት ማዕዘን ቅርጽ ያለው ቤተ ክርስቲያን አለ። ትርጓሜውም የኖህ መርከብ ወይንም ደግሞ ኢየሩሳሌም የሚገኘው የሰለሞን ቤተ መቅደስ ምሳሌ ነው። ሌላኛው ሶስተኛው አይነት የቤተ ክርስቲያን ቅርጽ ደግሞ የዋሻ ቤተ ክርስቲያኖች ናቸው። ለዚህ ጥሩ ምሳሌ የሚሆኑት የላሊበላ ውቅር አብያተ ክርስቲያናት ናቸው። ስለዚህ ይሄ ቤተ ክርስቲያን የኖህ መርከብ ምሳሌ ወይም ደግሞ የሰለሞን ቤተ መቅደስ ኢየሩሳሌም የሚገኘው የሰለሞን ቤተ መቅደስ ምሳሌ ነው ማለት ነው። በተለይም ዋናው መግቢያው እዚህ ፊት ለፊት ላይ የምትመለከቱት የአንበሳ ምሳሌ ነው። ያው መጽሐፍ ቅዱስ ላይ ብዙ ቦታ ላይ አንበሳ የኢየሱስ ክርስቶስ ምሳሌ ነው። ስለዚህ አሁን ትንሽ ቀረብ አድርጌ ባሳያችሁ የመግቢያው ዋነኛው ከላይ ያለው ቅርጹ የአንበሳውን ጭንቅላትና ሁለቱ መስኮቶች ደግሞ እዚህ የምናያቸው ከላይ ያሉት የአንበሳውን ዓይን ሲወክሉ የአንበሳው ጅራት ደግሞ በዛኛው አቅጣጫ ይገኛል ማለት ነው። ስለዚህ ዋናው የቤተ ክርስቲያኑ መግቢያ የአንበሳ ምሳሌ ነው። ሌላው እነዚህ የምናያቸው የእንቁላል ግንቦች በቁጥር 12 ናቸው። በግቢው በቤተ ክርስቲያኑ ግቢ ውስጥ 12 የእንቁላል ግንቦች አሉ። እነዚህ የእንቁላል ግንቦች በዛ ዘመን ለነበሩ መናንያን እንደ ጸሎት ቤት ወይም መኖሪያ ይኖሩበታልም ጸሎት የሚያደርጉበት ነው። 12 የመሆኑ ሚስጥር የ12ቱ ሐዋርያት ምሳሌዎች ናቸው። ከቤተ ክርስቲያኑ በስተ ምስራቅ አቅጣጫ እዚህ የምናየው ግንብ ቤተልሔም ነው። የክርስቶስ ስጋና ደሙ ከቤተልሔም ወጥቶ በቅዳሴ ከመጀመሩ በፊት ሁልጊዜም ቢሆን ወደ ቤተ ክርስቲያኑ ይገባል ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ከቤተ ክርስቲያኑ በምስራቅ አቅጣጫ ቤተልሔም ይገነባል። የደብረ ብርሃን ቅድስት ሥላሴን ቤተ ክርስቲያን ለየት የሚያደርገው በጎንደር ዘመን በተለይም በመንፈሳዊ ስዕሎች በከፍተኛ ደረጃ ስልጣኔ የታየበት ዘመን ነበር። ስለዚህ ውስጥ ላይ ጣራና ግድግዳው ሃይማኖታዊ በሆኑ ቅዱሳት ስዕሎች የተዋበ ቤተ ክርስቲያን ነው። ስለዚህ ስዕሎቹን ውስጥ ገብተን ምን አይነት ስዕሎች እንዳሉ ውስጥ እንመለከታለን። አብራችሁን ቆዩ። ያው ይሄ አሁን የምንመለከተው የደብረ ብርሃን ሥላሴ የደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን የውስጠኛው ክፍል ነው። መጀመሪያ ላይ እንደነገርኳችሁ ይህን ቤተ ክርስቲያን ያሰሩት በአዲያም ሰገድ ኢያሱ ዘመን አባ ኃይለ መስቀል ወልዱ በሚባሉ ትልቅ አባት እዚህ ግድግዳውና ጣራው ላይ የምታዩቸው ቅዱሳት ስዕሎች ተስለዋል ማለት ነው። በነገራችን ላይ እነዚህ ቅዱሳት ስዕሎች ቀጥታ ግድግዳው ላይ በኢትዮጵያ ተዋሕዶ ቤተክርስቲያን ውስጥ የሚሳሉ ቅዱሳት ስዕሎች በብዛት የሚያሳዩት የኢየሱስ ክርስቶስን ከውልደት እስከ ዕርገት ድረስ ያለውን ታሪክ እንዲሁም ደግሞ የእመቤታችን የቅድስት ድንግል ማርያምን ታሪክ፣ የሰማዕታት የጻድቃን ታሪክ የሚያሳዩ የቅዱሳት ስዕሎች ሁል ጊዜም ቢሆን በኢትዮጵያ ተዋሕዶ ቤተክርስቲያን ውስጥ በመንፈሳዊ መልኩ የሚሳሉ የመንፈሳዊ የቅዱሳት ስዕሎች አይነቶች ናቸው። እንዲሁም በተጨማሪም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁለት አይነት የአሳሳል ዘዴዎች ወይም ዘይቤዎች አሉ። አንደኛው በዛን ዘመን በዘመናቸው ብዙ ጥሩ ስራ የሰሩ አማንያን የነበሩ ወይም ክርስቲያን የነበሩ ሰዎች ሙሉ ፊት ወይም ሁለት አይን እንዳላቸው ተደርጎ ይሳላል። ነገር ግን ክፉ መንፈስ ያለባቸው በዘመናቸው ደግሞ ክርስቲያን ያልሆኑ እና ክፉ አስተሳሰብ የሚያደርጉ ደግሞ በግማሽ ፊት ወይም በፕሮፋይል ፒክቸር በምንለው መልኩ ይሳላሉ ማለት ነው። ይህ የደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን ውስጥ የምናየው ግድግዳውና ጣራው ላይ የምናየው የቅዱሳት ስዕሎች የአሳሳል ዘዴው የጎንደሪያን የሁለተኛው የጎንደር የቅዱሳት ስዕሎች ያሳሳል ዘዴ ነው ማለት ነው።
በዚህ በኩል የምትመለከቱት የቤተ ክርስቲያኑን ጀርባ ነው። በነገራችን ላይ ቤተ ክርስቲያኑ የተሰራበት ይሄ ምሰሶቹ፣ ግድግዳው የተሰራው ልክ የጎንደር አብያተ መንግስታት ቤተ መንግስቶች በተሰሩበት ጥሬ ዕቃ ነው። በኖራ ድንጋይና በባህ ድንጋይ ነው የተሰሩት። ሌላኛው ጣራው ረዣዥም በሆኑ ሳሮች እና በሰንበሌጥ ነው የተሰራው። ስለዚህ ቤተ ክርስቲያኑ ደግሞ አጸዱ ብዙ የሆኑ ጥንታዊ የሆኑ ዛፎች አሉ። ብዙ ጊዜ ቤተ ክርስቲያን በአጸዶቿ ትታወቃለች። ብዙ የሆኑ ሀገር በቀል ዛፎች በቤተ ክርስቲያን አጸዱ ውስጥ ይገኛሉ። ይሄ የገነት ምሳሌ ነው፣ የአምሳለ ገነት ምሳሌ ነው። ስለዚህ ብዙ ቤተ ክርስቲያን ስትሄዱ አጸዱ በዚህ አይነት መልኩ ጥንታዊ በሆኑ ሀገር በቀል ዛፎች የሚገኝበት ነው ማለት ነው። የገነት ምሳሌ ወይም አምሳለ ገነት ምሳሌ ነው ማለት ነው። የደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን በምታዩት መልኩ ጥንታዊና ታሪካዊ ቤተ ክርስቲያን ነው ማለት ነው።